ለሰባ ዓመታት የቆየ የዋንጫ ረሃብ ርዛትና ጥማት በኒውካስል እግር ኳስ ክለብ መፍትሄ ያገኘውን ወይስ ደግሞ አርነ ስሎት የመጀመሪያ ዋንጫቸውን እንደ ማሟሻ አድርገው ዌምብሌ ስቴዲየም ላይ የሊግ ካፑን ያሳካሉ? ተጠባቂ ጨዋታ፣ ተጠባቂ ፍጥጫ በካራባኦ ካፕ የፍጻሜ ጨዋታ ዌምብሌ ስቴዲየም ላይ እሁድ አመሻሹ 1 ሰዓት ተኩል ላይ የሚከናወን ይሆናል። በኒውካስል በኩል በኤፍኤ ካፕ ጨዋታው ላይ ቀይ ካርድ የተመለከተባቸው ወሳኝ ተጫዋቻቸው አንቶኒ ጎርደን አይኖርም። በጉዳት ምክንያት ጀማል ላሲለስ፣ ሰቨን ቦትማን እና ሊዩስ ሆል የፍጻሜው ጨዋታ ያመልጣቸዋል። በሊቨርፑል በኩል አርነ ስሎት በፓሪስ ሰን ዠርመን ተሸንፈው በአንፊልድ በመለያ ምት ከሻምፒዮንስ ሊጉ ከወጡ ማግስት የሚያደርጉት ጨዋታ ይሆናል። ትሬንት አሌክዛንደር-አርኖልድ እና ኢብራሂማ ኮናቴ የሉም። የቀይ መስመሩ በድንጋይ እንደተመታ ሞራ ክንፉ ዘንበል ያለበት ይመስላል። ኢብራሂም ኮናቴም ትሬንት አሌክዛንደር-አርኖልድም የሉም። በተጨማሪም ሁለተኛና ሶስተኛ አማራጮቻቸው ጆ ጎሜዝ እና ኮነር ፕራድሊም ጉዳት ላይ መሆናቸው ይታወቃል። ኒውካስሎች ይህንን ክፍተት ይጠቀሙበታል ወይ? አብረን የምንመለከተው ይሆናል። ተጠባቂ ጨዋታ ነው። አሰልጣኝ አርነ ስሎት በሊቨርፑል የመጀመሪያ ዋንጫቸውን ለማሳካት ይንደረድራሉ ተብሎ ይጠበቃል። ሊቨርፑል ጀርገን ክሎፕ ከመሰናበታቸው በፊት ለመጨረሻ ጊዜ ያገኘው ዋንጫ ነው። 10 ጊዜም የሊግ ካፕ ዋንጫን በማሳካት ባለክብረ ወሰን ክለብ መሆኑ ይታወሳል። ኒውካስሎች ለ70 ዓመታት ዋንጫው ርቧቸዋል፣ ጠምቷቸዋል። ለመጨረሻ ጊዜ ኤፍኤ ካፕ ዋንጫን ያሳኩበት የ1954-55 ስኬታቸው የሚጠቀስ ይሆናል። አብዛኛው የዌምብሌ ስቴዲየም ተመልካች የኒውካስል ደጋፊም ይህንን ዋንጫ ሲያነሱ ያልተመለከተ ነው ማለት ይቻላል። ተጠባቂ ፍልሚያ ነው። ተጠባቂ ጨዋታ ነው። ይህንን ጨዋታ እሁድ ማምሻውን ከ12 ሰዓት ተኩል ጀምሮ አዲስ አበባና አካባቢዋ በአራዳ ኤፍኤም 95.1 በመላው ዓለምና በመላው ኢትዮጵያ በዩቲዩብ ቻናላችን ክላሲክ ዳይናሚክ ስፖርት በአጭሩ ሲዲ ስፖርት ላይ መከታተል ትችላላችሁ። ሲዲ ስፖርትን ሳብስክራይብ አድርገው ጨዋታውን በቀጥታ ይከታተሉ። ይመቻችሁ።